አገባህኝ እንጂ አገባሁ ኮይ ወንድነህ እንዴ አንተ ምናም ብለው በተለያም የምክንያት በጣም የሚያሸማቅቁ ጉልበተኛ ሴቶች አሉ ባላቸውን ከዛ ቀጥሎ ደግሞ ከሱ ጋር ይተኛሉ ባሌ ነው ብለው ያስተዋውቃሉ ተቅሪበን ቤት ሰራተኛቸው የሚያስመስሉ ሴቶች አሉ በተለያየ ምክንያት እጃቸው ላይ ጉልበት ይገባና ዲያስፖራም ሊሆኑ ይችላሉ ከዚህ ይወስዱሃል አገር አቅም መግቢያ መውጫውን ፊክስ ያደርጉለታል ሚበላ ሚጠጣውን ፊክስ ያደርጉለታል ሰው ነውና በኖረው ኖርም ካልቸሩ ባህሉ ምናምን የሚያቀው በስልምና የሚያቀው እሱ የቤቱ አሚር ነው ግን እሷ አሚር ሆና እሱ ብቻ ባልሆነ አዋራጅ ሂደቶቹ ይሄ ሃራስመንቱ ማለት ነው በጉልበት ባትመታው በቀጭንቅላቱን ከስከሳ ሽባ ስታደርገው አንድ ቀን እግር ያወጣ ቀን በሩ ይወጣላታል ቤቱ ሀከዛ ሴቶቹም ላይ ማለት ነው በተለያየ ምክንያት ድክመቷን አይቶ ወይ ማንንም የላትም ሰው የላትም ቤተሰብ የላትም ሀብት የላትም ዕውቀት የላትም ብሎ ሲሰባብራት አንድ ቀን ወይ አንድ መካሪ ታገኛለች ወይ አንድ ቀን አሃ ትላለች ኦኬ ከዚህ ሰው እኮ ተለያይቶ ለካ ህይወት መቀጠል ይችላል ይሞላል ደግሞ አይደል ይሄ ቋታችን እኮ ይሞላል ሰው አይደለም ያንን ጊዜ ሊታረቅ የማይችል አደጋ ውስጥ እንገባለን በቃ irreparable damage ይሆናል ፍች በጣም አደገኛ ነገር ነው ግን ኮዞቹን ካልተጠነቀቃቸው ስለዚህ ለሞቹ በትዳር ውስጥ ደግነት መከባበር አስፈላጊ መሆኑን እያወቅን እየኖርን ያን ክብር ነፍገ ረህመት አጥተ ፍቅር አጥተ ያውቶ የሚኖረው ሰው ክብሩን ለማስጠበቅ ጥቅሙን ለማስጠበቅ ፍች መጠየቅ መብቱ ይሆናል ማለት ነው ወንድም ሆነ ሴት ማለት ነው እዚህ ታረቁ የማይችሉ ልዩነቶች ይያሉ ትዳሩን መቀጠል አለበት ብለ መሞገት ያስቸግራል አንዲት እህት ስትነገረኝ እኔ በ24 አመቴ ነው ተፈታሁት አለችኝ ጠይቄያት ደውዬ አንድ አመት መቆያል መሰለኝ ማለት ምክንያቱም እሷ ቆንጆ እንደሆነች ሚያመሩ ተከለቆመና እንዳላት ያንግ እንደሆነች ነው የምታውቀው ሁለት ልጆች አሏትና ወዚን እይር ሌላ ባላገባለው ይሄው 12 አመት ያለገባሁም አለችኝ በቃ በተደበቅልኝ በልሸፍነሽ በሸሽግል ምታቀው የተዛባ አይነት አፕሮች እንጂ ፕሮፐር በሆነ ሙሉ ክብሯንና ጥቅሟን ባስከበረ ሁኔታ የሚመሰረተው ትዳር 12 አመቴ ነው መጠበቅ ከጀመርኩኝ አይደድንጎት አላገኘውም ብላኛል እዚህ አሁን ይሄ ራሱ ሌላ ስጋት ነው እሷ ጎበዝና ጀግና ስለሆነች በግልጽነት ስለተናገረችው ነው ሁሉም ላይ ነው መከ እዚህ በእጅ ያለውን ነገር ድንገት ስታጣው ውስጥ ግን ታወራለህ ከሰው አታወራው አሁን እኔ ሌላ ባላገኝ ይሆን ሌላ ሚስት አገኝ ይሆን ደገና ሌላ ቤት ትዳር መስርቼ ሲሞቅ ይደምቅ ይሆን ምን አይነት ራሱ ይቀጥል ይሆን ከበለፈው ጀመረ በልጅነት ጉልበቴ አላሳካሁት ነገር አሁን ከዚህ በኋላ ከዚህ እድሜ በኋላ 10 አመት የሚሆን 20 አመት በኋላ እነዚህ ሁሉ ነገሮች ውርር አድርገው ይዙትና ሰው ይሆን መላ ቅዱሱን ያጠፉታል እና አላኩ ፍቺ አካላዊ ጉዳትም አለው አካላዊ አዎ ኦኬ ስነ ልቦናዊ ጉዳቱ የሚታይ ነው አሁን ቀደም ሲል ስናነሳ ነበር እነግርሃለሁ አይደርሰንም በደም በጣም ይገርም ነው አስቤ አላቅም መርሐባ